በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ መምህር ፊደለ ወርቅ ገበየ እባላለሁ። የምኖረው በባህር ዳር ከተማ በቀበሌ 13 ከድሮ አልካን ከትራፊክ መብራቱ ወደ ካቶሊክ መሄጃ ያለው መስመር ከጣና ፍሎራ ጎን ባለው የራዲዮን የባህል ሕክምና ማዕከል አገልግሎት እየሰጠው እገኛለሁ። የባህል ሕክምና ነባር እውቀት ነው ስንል የኢትዮጵያ ሕዝቦች 70-80% ገበሬው፣ አራሹ፣ አርብቶ አደሩ በቃልና በትውፊት ያገኘውን የባህል እውቀት ከቅጠሉ ቆርጠው ከስሩ ምሰው ከፍሬው ሸምጥጠው ከአበባው አሽተው ከህመማቸው የሚፈወሱበት የሚድኑበት እውቀት ነው። ይህ የባህል እውቀት ነባር እውቀት ሀገር የተሻገረችበት ትውልድ የተረፈበት እውቀት ነው። እንዲሁ በዋዛ የምንንቀውና የምናቃልለው እውቀት አይደለም። ይልቁንም ወደ ጥበቡ ተጠግተን ብንመረምረው ብንራቀቅበት ለሀገር ብቻ ሳይሆን ለዓለም የምንተርፍበት እውቀት እንዳለ አውቃለሁ። ይህም በብዛት መመርመር በብዛት ከሊቃውንቱ ጋር መዋልና ሊቃውንቱን መጠየቅ የሀገራችን ገበሬዎችን አርብቶ አደሩን መጠየቅ በጣም ለሀገር የሚጠቅም እውቀት እንደተሸከሙ እኔ አምናለሁ። ደግሞም ትክክል ነኝ። እንግዲህ የዚች ሀገር መንግስት በሬና ገበሬ ነው ይባላል። ምክንያቱም አርሶ እንደፋርሰው ከመሪ እስከ ተመሪ ከሊቅ እስከ ደቂቅ ከአዋቂ እስከ አላዋቂ ድረስ ያለውን ማህበረሰብ መግበው የሚያሳድሩ ሁለተኛ ፈጣሪያችን ገበሬዎች ናቸው። ምክንያቱም እግዚአብሔር መጋቢ ዓለማት ነው። እሱ በሁሉ ቻይ ነው። እሱ ሰጭ ነው፣ ተቀባይ አይደለም። ገበሬዎች ደግሞ እግዚአብሔርን አምነው እህላቸውን መሬት ላይ በትነው የእግዚአብሔርን ተስፋ በማድረግ እግዚአብሔር ከሚሰጣቸው ምርት አትርፈው ለእኛ በልግስና የሚሰጡ ገበሬዎች ናቸው እና 70-80% የሀገራችን ገበሬ በትውፊትና በቃል ካገኙት የባህል እውቀት ከቅጠሉ ቆርጠው ከስሩ ምሰው አበባውን አሽተው ቁስለ ስጋቸውን ይፈወሱበታል፣ ይድኑበታል። ከዚህ እልፍ ብሎ የተገኘ እንደሆነ የህመማቸው ጉዳይ ከፍ ያለ እንደሆነ በአካባቢያቸው ካሉ ሊቃውንት በመሄድ ከመድኃኒቱ ወስደው ሽባው የሚተረተርበት፣ ጎባጣው የሚቀናበት፣ ዓይነ ስውሩ የሚያይበት፣ በሽተኛው የሚድንበት፣ ለምጻሙ የሚነጻበት እውቀት ነው እና ሊቃውንቱ የቁስለ ስጋን የሚፈውሱ፣ ሽባን የሚተረትሩ፣ ጎባጣን የሚያቀኑ፣ ዓይነ ስውሩን ዓይናማ የሚያደርጉ ከቁስለ ስጋ የሚፈውሱ ብቻ ሳይሆኑ በሁለት በኩል የተሳሉ ስለነበሩ አንድን ሰው ለባህል ሕክምና ከመጣ በኋላ በሁለት ነገር ስለው ይሰዱታል። ሌላኛው ለነፍሱ የሚበጀውን የሚጠቅመውን ትምህርት በማስተማር በምክረ ካህን በንስሐ ሕይወት እንዲኖር ከእግዚአብሔር ጋር እንዲቆራኝ በማድረግ ሁለት ፈውስ በመስጠት የዚህን ሀገር ሕዝብ ይጠብቁ ነበረ። ሊቃውንቱ ጥበበኛ ብቻ አልነበሩም። እግዚአብሔርን የሚፈሩ ትሑት፣ አዛኝ፣ የሰው ችግር የሚገባቸው፣ የሰው ችግር የሚያስለቅሳቸው፣ የሚያስነባቸው፣ ያላቸውን በልግስና የሚሰጡ ቅን አባቶቻችን ናቸው። ከነዚህ አባቶች መማር ከነዚህ አባቶች እውቀት መሰብሰብ አስፈላጊ ነው። አሁንም ጊዜው አልመሸም፣ አልረፈደም፣ ፀሐይ አልጠለቀችም። ከሊቃውንቱ ከአባቶቻችን በቱርፋት ሲሰበስቡት የነበሩትን እውቀትን የያዙ አባቶች አሉ። ከነሱ ተጠግቶ እውቀታቸውን መቅሰምና ትህትናቸውን መማር ያስፈልጋል። እናም አንዳንድ ሰው የባህል እውቀትን እንደ ተራ ነገር የሚያይ ሰው አለ። ይልቁንስ የባህሉን እውቀት ከገበሬው የባህል እውቀቱን ከሊቃውንቱ ብንመረምር ሀገር እናሻግርበታለን። ከዚህ አልፈን ዓለምን የምናድንበት ለዓለም የምንተርፍበት እውቀት እንዳለ ቢታወቅ እና ይህን አብዝተን ብንመረምረው ለሀገር የሚጠቅም ብዙ እውቀት እንዳለ ይሰማኛል ብቻ ሳይሆን በትክክልም
በዓይኔ ያየሁት፣ በጆሮዬ የሰማሁት፣ ሄጄ ያገኘሁት፣ በእጄ የዳሰስኩት በርካታ እውቀቶች እንዳሉ አውቃለሁ እና ኢትዮጵያውያን በጣም አብዝተን ይህን እውቀት ብንፈልግ የተሻለ ነው። እናም የባህል እውቀት በጣም መድኃኒቱ ፍቱን ነው፣ ፈዋሽ ነው። ይህ ማለት ግን በባህል እውቀት ውስጥ አዋቂው የሚመካበት ጉዳይ የለውም። ምክንያቱም ማንም የሚመካ ቢኖር እሱ በእግዚአብሔር ይመካ ነው የሚለው። ምክንያቱም ወደኛ የሚመጡ ሰዎች እኛ ከሊቃውንቱ የሰበሰብነው ከአባቶቻችን ከገበሬዎቹ ከሊቃውንቱ የሰበሰብነውን እውቀት ለታማሚው ሰው ስንሰጥ በሁለት መንገድ ነው የምንሰጠው። አንደኛው ያወቅነውን ነው የምንሰጠው። ሁለተኛው ግን ማዳን የእግዚአብሔር ነው፣ መፈወስ የእግዚአብሔር ነው። ሰዎች እግዚአብሔር ላይ ተስፋ አድርገው እንዲመጡ እንፈልጋለን። እኛም ደግሞ ከሊቃውንቱ የቀሰምነውን ከእጽዋቱ ሳናጓደን በተቻለ መጠን ሞልተን አሟልተን ለሰዎች ሰጥተን ፈውስ እንዲያገኙበት ጥረት እናደርጋለን። ከዚህ በኋላ እግዚአብሔር ቢረዳን እና እግዚአብሔር ቢፈቅድ የባህል እውቀት በባህል እውቀት ላይ ያለ ምልከታ እና የባህል እውቀት በመንፈሳዊ እይታ ምን ይመስላል፣ በስጋ እይታስ ምን አይነት እውቀት አለ የሚለውን በተከታታይ በዚህ አይነት መንገድ ለማስተማር ሞክራለሁ። ቀጣይ እግዚአብሔር ቢረዳና ቢፈቅድ ደግሞ ላይ እየገባን ከእናንተ ሀሳብ እየተቀበልን ትምህርት የምንማርበት ጊዜ ይኖራል። አምላካችን እግዚአብሔር ይርዳን። የምንማርበትን የምናውቅበትን እዝነ ልቦና አምላካችን እግዚአብሔር ያድለን። በጎ ሀሳብ እንድናስብ፣ መልካም ነገር እንድናደርግ፣ ሀገርን እንድንጠቅምና ለትውልድ እንድንተርፍ አባቶቻችን የረዳ የአባቶቻችን አምላክ እግዚአብሔር ይርዳን። ይቆየን።